የሁለተኛ ደረጃ ትምህርታቸውን በደስታ አጠናቀው ለዓመታት የለፉበትን ውጤት ለማክበር ወደ ባህር ዳርቻ የተጓዙ የቅርብ ጓደኛሞች ይህ የደስታና የነጻነት ጉዞ ለአንዷ ወጣት ወደ አስፈሪ የሞት ወጥመድ፣ ለሌላኛው ደግሞ ወደ ዘላለማዊ የቅዠት እስር ቤት እንደሚቀየር በዚያ ቅጽበት ማንም አልገመተም ነበር። ይህች ወጣት ናታሊን ማርቲን ትባላለች። የ18 ዓመት ታዳጊና በብዙዎች ዘንድ የምትወደድ ጠንካራ ሴት ነበረች። ከጎኗ ያለው ደግሞ የ3 ዓመት የፍቅር አጋሯ የነበረው ብሌክ ነበር። እኚህ ጥንዶች ትምህርታቸውን እንደጨረሱ ከጓደኞቻቸው ጋር በመሆን ወደ ደቡብ በምትገኘው ካሮላይናዋ ማይርትል ቢች የሽኝት ጉዞ አደረጉ። ነገር ግን ከመካከላቸው አንዱ ፍቅረኛውን በገዛ እጁ አንቆ ለመግደል እያቀደ እንደነበር ማንም አላወቀም ነበር። ዛሬ ረቂቅ ወንጀል በተሰኘው ቻናላችን መላውን የአሜሪካ ሕዝብ ያስደነገጠና በቅርቡ ፍጻሜ ያገኘውን የብሌክ ሊንክስ አሰቃቂ የእምነት ክህደት ቃል እና የምርመራ ሚስጥር ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ናታሊንና ብሌክ ግንኙነታቸውን የጀመሩት ገና በ15 ዓመታቸው በብዙዎች ዘንድ ፍጹም ጥምረት ያላቸውና የማይጣሉ ተደርገው ይታዩ ነበር። ነገር ግን ከጉዞው ጥቂት ሳምንታት በፊት በመካከላቸው አለመግባባት ተፈጥሮ ተለያዩ። ብሌክም መለያየቱን በቀላሉ ሊቀበል አልቻለም። ያለ ናታሊን መኖር አልችልም ያለ ለጓደኞቹ ይናገር ነበር። ቢሆንም ግን አስቀድሞ የታቀደውን የሽኝት ጉዞ ላለማበላሸት ሲሉ ሁለቱም ከጓደኞቻቸው ጋር በመሆን ሰኔ 23 ወደ ማይርትል ቢች ተጓዙ። ሰኔ 6 ቀን ምሽት ላይ በታዋቂው ሃውስ ኦፍ ብሉስ በተሰኘው መዝናኛ ቦታ አብረው አመሹ። ምሽቱም በጥሩ ሁኔታ እየተጠናቀቀ ያለ ይመስል ነበር። ናታሊንና ብሌክም ከሌላ ጓደኛቸው ዳኮታ ጋር አብሮ በመሆን ቀድመው ወደ ተከራዩት የሆቴል ክፍል ተመለሱ። ማንም ሰው ያ ምሽት የናታሊን የመጨረሻዋ ምሽት እንደሆነ አልጠረጠረም። ነገር ግን 2023 ሰኔ 7 ማለዳ ላይ በክፍሉ ውስጥ ተኝተው የነበሩት ጓደኞቻቸው በድንገት በጩኸት ተቀሰቀሱ። ጓደኞቻቸውም ይህን ጩኸት ሰምተው እንደደረሱ ብሌክ ደረቱ ላይ በቢላ ተወግቶ በደም ተጨማልቆ ቆሞ ነበር። እየጮኸም ናታሊን ልትነቃ አልቻለችም። ምን እንደሆነች አላውቅም እያለ ይጮህ ነበር። ከጓደኞቻቸው መካከልም አንዷ የሆነችው አዲስ ወዲያውኑ የፖሊስ ስልክ ወደ ሆነው ወደ 911 ደወለች። ሄሎሳጅን ጓደኛችን አልጋው አጠገብ ወድቃለች፣ ሰውነቷም በደም ተጨማልቋል። ምን እንደሆነች እንኳን በግልጹ አናቅም፣ መተንፈሷንም እርግጠኛ አይደለንም በማለት ለፖሊስ አሳወቀች። ፖሊስና የሕክምና ባለሙያዎችም ቦታው ላይ ሲደርሱ የ18 ዓመቷ ናታሊን ሕይወቷ ማለፉን አረጋገጡ። ብሌክም የደረሰበት ጉዳት ቀላል በመሆኑ ወደ ሆስፒታል ከተወሰደ በኋላ ወዲያውኑ ወደ ፖሊስ ጣቢያ ለምርመራ ተወሰደ። መጀመሪያ ላይም ብሌክ ራሱን እንደ ተጎጂና ናታሊን በድንገት እንደሞተች ለማስመሰል ሞክሮ ነበር። ነገር ግን መርማሪዎች እውነተኛውን ወንጀለኛ ለማጋለጥ ጥቂት ሰዓታት ብቻ ነበር የፈጀባቸው። የፖሊስ መርማሪዎችም ብሌክን ፊት ለፊት አስቀምጠው በጥያቄ ማሽጎድጎድ ጀመሩ። ፖሊሶችም በዚያ ምሽት ምን ተፈጠረ በማለት ሲጠይቁት ብሌክን በጣም ዝቅ ባለና በተሰበረ ድምፅ እውነቱን መናገር ጀመረ። እንዲህም ሲል መለሰላቸው። በስልኳ ላይ የመጣን መልእክት ስመለከት በቅናት እንደ እብድ ሆንኩኝ፣ ሌላ ወንድ የላከላት መሰለኝ በማለት መለሰላቸው። እዚያን ሰዓትም በመካከላቸው ከባድ ጭቅጭቅ ተነሳ። ናታሊን በአልጋው ጫፍ ላይ ተቀምጣ ሳለ ብሌክ በቁጣ ተነስቶ በሁለት እጆቹ የናታሊን አንገት ያዛቸው። ናታሊንም ራሷን ለመከላከል ብሌክን የአንገት ሐብል በጥሳ ብጥልም የብሌክ ጭካኔ ግን አልበረደም ነበር። ብሌክም አየር እስኪያጥራት ድረስ አንገቷን አጥብቆ አነቃት። ናታሊንም ከአልጋው ላይ ተንሸራታ መሬት ላይ ወደቀች። ብሌክም ምን እንዳደረገ ጠንቅቆ ያውቅ ነበር። ነገር ግን ያደረገው ነገር የሚዘገንን መሆኑን እያወቀ እኔ መተኛ ተፈልጋለሁ፣ ከዚህ በኋላ ከአንቺ ጋር መጨቃጨቅ አልፈልግም በማለት ስልኩን አንስቶ ለወላጆቹ ስህተት ሰርቻለሁ የሚል መልእክት ከላከ በኋላ ፍቅረኛው መሬት ላይ እየሞተች ሳለ እሱ ግን ዞር ብሎ ተኛ። በማግስቱ ጠዋትም ፍቅረኛው ናታሊን ሞታ ሲያያት ነገሩን ለመሸሸግ ራሱን በቢላዋ ወጋ። ብሌክም በምርመራው ወቅት እኔ እሷን ለመግደል አላሰብኩም ነበር እያለ ራሱን ነፃ ለማውጣት ሲሞክር፣ ነገር ግን መርማሪው በብሌክ የሰበብ ውሸት ተስፋ በመቁረጥ እውነታውን ፊት ለፊት አስጨበጠው። መርማሪውም እንዲህ አለው፣ የአንድን ሰው አንገቱን ይዘህ ስታንቅ ጉዳት ልታደርስበት እንደፈለግ በግልጽ ያሳያል። አንተ ሰው ገለሃል
በማለትም መለሰለት። ፖሊስም ወዲያውኑ የነፍስ ግድያ እስራት ማዘዣ አነበበለት። ብሌክ ሕይወቴ ጠፋች፣ ሕይወቴም ተበላሸች እያለ ማልቀስ ጀመረ። ነገር ግን የእሱ ሕይወት ሳይሆን የናታሊን ሕይወትና የቤተሰቦቿ ደስታ ነበር በሱ ጭካኔ ለዘላለም የጠፋው። በመጨረሻም ለረጅም ጊዜ ሲጠበቅ የነበረው የፍርድ ሂደት የካቲት 28 ቀን 2025 ዓመተ ምህረት መጨረሻም እልባት አገኘ። አቃቢ ሕጉም የነፍስ ግድያ ወንጀሉን በማስረጃ ለማስረዳት ሙሉ በሙሉ ተዘጋጅቶ በነበረበት ወቅት የ20 ዓመቱ ብሌክ ሊንክ ጥፋተኝነቱን አመነ። ይህም በመሆኑ የናታሊን ቤተሰቦች በረጅም የፍርድ ቤት ክርክር ውስጥ ሊያሳልፉት የሚችሉትን ስቃይ ብሌክ ጥፋተኝነቱን በማመን አስቀርቶላቸዋል። ዳኞችም ብሌክን ያለምንም ቅድመ መፈታት መብት የ45 ዓመት እስራት ፈረዱበት። ብሌክም ሙሉ የእስራት ዘመኑን በደቡብ ካሮላይና ማረሚያ ቤት የሚያሳልፍ ይሆናል። በቅናትና በቁጣም የተነሳ አንድ ስህተት የሁለት ወጣቶችን ሕይወት ሙሉ በሙሉ ለዘላለም ሲያጠፋው እንመለከታለን። የዛሬው ቪዲዮአችንም ይህን ይመስል ነበር። በቅናት ብዛት የሚፈጸሙ መሰል ጥቃቶችን እንዴት ታዩታላችሁ? ሐሳባችሁንም ኮሜንት ላይ አጋሩኝ። ቪዲዮንም ላይክ እና ቻናላችንን ሰብስክራይብ በማድረግ በሚቀጥለው የእውነተኛ ወንጀል ታሪክ እስክንገናኝ ሰላም ቆዩልኝ።